በብዙዎቻችሁ ጥያቄ መሰረት ለደም አነስ እንዲሁም ደግሞ ለደም ዝውውር የሚጠቅመንን እዚህ ጋር የምታዩት ቀይ ስር፣ ቲማቲም ስላሽ ጅንጅብል ትንሽ ነው የሚያስፈልገው። አሁን ይሄንን ከአንድ ብርጭቆ ውሃ ጋራ አንድ ላይ ብሌንድ እናደርገዋለን። መጀመሪያ ቲማቲሙንና ቀይ ስሩን ብሌንድ ከፈጨነው በኋላ ከዛ በኋላ አንድ ብርጭቆ ውሃ ጨምረን በደንብ አብረን ከውሃው ጋር እንመተዋለን። ይህንን እንግዲህ የምንወስደው በቀን አንድ ብርጭቆ በተከታታይ ለ7 ለ8 ቀን ብትወስዱ የደም አነሳችሁን ለማስተካከልና እዚህ ጋር ለጉበት ጤና፣ ለአኒሚያ፣ ለሆድ ድርቀት ደግሞ ሆድ ድርቀት በጣም ነው ሆድ የሚያለሰልሰው። በሆድ ድርቀት ለተቸገራችሁ ይሄ የቀይ ስርና የቲማቲም ጁስ በጣም በቶሎ ነው መፍትሄ የሚሰጣችሁ። እዚህ ጋር የምታዩት ግማሽ ማንኪያ ማር፣ ነጭ ማር ተጠቅሜያለሁ። ማሩን አለመጠቀም ይቻላል። በዚህ ዘዴ በቀን አንድ ብርጭቆ የተባረከ ጊዜ ይሁንልን። ሰላም ቤት ናችሁ? እንኳን ለአረፋ ጾም በሰላም አደረሳችሁ አደረሰን። ሁሉ አመንቱን ብሄር ውድ ተመልካቾች ዩቲዩበሮች ሰላማችሁ እላችኋለሁ። ደመዳም ቅመሞች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አይከፈልበትም። ችግር አለው። ተባብረን እንደዶቼ ሰምታችኋል። ላይክ ሼር እያረጋችሁ ስለማይከፈልበት አብረን ተያይዘን እንደው ኢትዮጵያ እናንተ የሚከፍላችሁ እኛን የሚከፈለን እስኪ የሚከፍል ከሆነ እና ሰላማችሁ ይብዛላችሁ።